ሰላም እንደምን ቆያችሁ የኢዲቲዩብ ቤተሰቦች። የዛሬ ዝግጅታችን ትላንትና ምሽት በኢሮፓ ሊግ አትሌቲክ ቢልባኦ ከማንቸስተር ዩናይትድ ያደረጉት ጨዋታ ነው። አትሌቲክ ቢልባኦ በትላንትናው ጨዋታ በመጀመሪያዎቹ 20 ደቂቃ ማንቸስተር በቢውልድ አፕ ከራሱ የሜዳ ክፍል ወደ አትሌቲክ ቢልባኦ የሜዳ ክፍል ለመውጣት ያደረጋቸውን እያንዳንዱ ጥረቶች ላይ ከፍተኛ ፕሬሲንግ አድርገው ማንቸስተር ከራሱ 16-50 እንዳይወጣ አድርገውት በመጀመሪያዎቹ 20 ደቂቃ ብዙ ሙከራዎች አድርገውበት ነበረ። የትላንትናው የጨዋታ ቅያሪ የጨዋታውን የቀየረበት መንገድ ማንቸስተር ዩናይትድ በሃሪ ማጓየር በ30ኛው ደቂቃ ላይ ለካስሜሮ ከማዕዘን አካባቢ ያሻገረለት ኳስ ካስሜሮ በግንባር ካስቆጠረ በኋላ ማንቸስተር ዩናይትድ ወደ ራሱ የቡድን ስትራክቸር እየመጣ ወደ አትሌቲክ ቢልባኦችም እየሄደ ተደጋጋሚ ማጥቃቶች አድርጎ ነበር። በዛ ተደጋጋሚ ማጥቃቶች ራስመስ ሆይሉንድ ላይ በተፈጠረው የፋውል ማንቸስተር ዩናይትድ በ37ኛው ደቂቃ ላይ በቡርኖ ፈርናንዴስ ሁለተኛውን ጎል አስቆጠረ። ያ ፋውል ለአትሌቲክ ቢልባኦም ቀይ ካርድ ወጥቶባቸው ስለነበረ የአትሌቲክ ቢልባኦ የተከላካይ መስመር ተጫዋቾች መጉደል ተጫዋቹን በ10 ተጫዋቾች ጨዋታውን ለመጨረስ ተገዷል። የመጀመሪያው አጋማሽ ከመጠናቀቁ በፊት በቡርኖ ፈርናንዴስ ሁለተኛውን ለማንቸስተር ዩናይትድ ደግሞ ሶስተኛውን ጎል አስቆጥሮ ማንቸስተር ዩናይትድ በአትሌቲክ ክለብ ብዙ ይፈተናል ብዙ ይቸገራል በተባለው ሜዳ ላይ ማንቸስተር ዩናይትድ ውጤት ይዞ ተመልሷል። የመልሱ ጨዋታ ሳምንት በማንቸስተር ዩናይትድ በኦልድ ትራፎርድ ከአትሌቲክ ቢልባኦ ጋር የሚያደርገው ጨዋታ ይኖራል። ማንቸስተር ካሁኑ የመጀመሪያውን ዙር ላይ ብዙ ጎሎችን ማስቆጠሩ ካሁኑ ጨዋታውን ጨርሶታል እየተባለ እየተነገረ ነው በብዙ የእግር ኳስ ተመልካቾች ዘንድ። ግን ጨዋታው አላለቀም። በአትሌቲክ ቢልባኦም በቀጣይ ሳምንት የሚያደርገውን ጨዋታ ከማንቸስተር ጋር ደግሞ የተወሰኑ ሀሳቦችን ደግሞ የዛ ጨዋታ ላይ እናነሳለን።